ማንቸስተር ዩናይትድ ከኤቨርተን የሚያደርገውን ጨዋታ የመጀመሪያ 45 ደቂቃ 1-0 በመራት ተጠናቋል። እንግዲህ ጎሉ ኤቨርተኖች ምንም እንኳን በቀይ በ13ኛው ደቂቃ በቀይ ቢወጣባቸውም እንኳን በ29ኛው ደቂቃ ላይ በሚያስገርም ጎል በሚገርም ጎል 1-0 እየመሩ 45 ደቂቃውን ወደ መልበሻ ቤት አቅንተዋል። ማንቸስተር ዩናይትድ ምን እንደው ችግሩ ብዙም እየተረዳኝ ዩናይትድ ነገር በጣም ከባድ ሆኗል። ከባድ አማድ ዲያሎ ምርጥ የሚጫወት ያለ መጀመሪያ 45 ደቂቃ ብሩኖ ፈርናንዴዝ ፒክፎርድ ያዳነበት ምርጥ ከመሃል ሜዳ ሰንጥቆ የመታው ጎል ቢቆጠርለት የሚገርም ጎል ይሆን ነበር። የወሩ ምርጥ ጎል ይሆንለት ነበር፣ ግን አልተሳካም። እስኪ ከ45 ደቂቃ በኋላ ምን እንደሚፈጠር አብረን የምናይ ይሆናል። ሼር ኮፒ ሊንክ አድርጉልኝ ይሄን ነገር እስኪ